ሰላም ጤና ይስጥልኝ እንኳን ደህና መጣችሁ። በዚህ ቪዲዮ ኢክሊድስ ቴረምን ፕሩፍ እንዴት እንደሚደረግ እንመለከታለን። መልካም ቆይታ ይሁንላችሁ። ኢክሊድስ ቴረም በራይት አንግል ትራያንግል ላይ ያለውን ፕሮፐርቲ ሳይዶቹ ያላቸውን ዝምድና የሚያስረዳ ይሆናል። መልካም ጊዜ ይሁንላችሁ። In right angled triangle with an altitude to the hypotenuse, the square of the length of each leg of a triangle is equals to the product of the hypotenuse and the length of adjacent segment in which the altitude divides the hypotenuse. እንግዲህ we can see this symbolically as follows. እንግዲህ አንድ ራይት አንግል ትራያንግል ቢኖረን ይሄ ራይት አንግል ትራያንግል 90 ዲግሪ ኦፖዚቱ ሃይፖተነስ ይሆናል። ከዚህ 90 ዲግሪ ቱ ዘ ኦፖዚት ሃይፖተነስ የተሰመረ መስመር ቢሆን አልቲቲዩዱ 90 ዲግሪ የሚገጭ አልቲቲዩድ ቢኖር ያንን ትልቁን ሃይፖተነስ ሁለት ቦታ ይከፍለዋል። ይሄ በሚፈጠረው ሳይዶች ሪሌሽኑን እንግዲህ በኢክሊድስ ቴረም እንድንመለከተዋለን ማለት ነው። ምን ማለት ነው? ኤ ስኩዌር አንዱ ሳይድ የትሪያንግሉ አንዱ ሳይድ ስኩዌር ስናደርገው የሃይፖተነሱ ሲባዛ አጀሰንት ሴግመንቷ ከኤ አጠገብ ያለችው ሴግመንቷ አንዷ ክፋይ ሲባዛ ሃይፖተነሱ ይሰጠናል ማለት ነው። which is a square is equals to c1 times c ማለት ሃይፖተነሱ ነው፣ የትሪያንግሉ ሃይፖተነስ ነው። ይሄንን ይገልጻል ኢክሊድስ ቴረም። በተመሳሳይ እንደዚሁ ለቢም ወይም ለሌላኛው ሌግ ወይም የትሪያንግሉ ሳይድ ከሃይፖተነሱ ጋር ያለውን ሪሌሽን ያስቀምጣል። b square is equals to c2 which is the segment adjacent to the b times c which is the hypotenuse. ስለዚህ ምን ይላል? b square is equals to c times hypotenuse times c2 ወይም segment of this hypotenuse ይሰጠናል ይላል። ይሄንን ፕሩፍ ስናደርግ ኢክሊድስ አንድ ራይት ትራያንግል ቢኖረን ይላል። አንድ ራይት አንግል ትራያንግል ቢኖረን ይሄንን አልቲቲዩድ ቢሰመርበት 90 ዲግሪ ከሃይፖተነሱ ጋር የሚገጭ ቢኖር ሁለት አዳዲስ ትራያንግሎች ይፈጠራሉ። እነዚህ ትራያንግሎች ሲሚላር ናቸው ከትልቁ ትራያንግል ጋር። ለምሳሌ እቺኛዋ አንደኛዋ ትራያንግል ራይት አንግልድ ትራያንግል ትፈጠራለች። 90 ዲግሪ የሆነች እንደ ኮመን አንግል ይኖራታል ከቀደመው ትራያንግል ጋር። በዚህም ተመሳሳይ ሌላ ሳይድ ራይት አንግልድ የሆነ ትራያንግል ይፈጠራል። እነዚህ ሁለት አዳዲስ ትራያንግሎች የተፈጠሩት ሲሚላር ናቸው ከፕሪቪየስሊ ከነበረው ከትልቁ ትራያንግል ጋር ሲሚላር ናቸው። በአንግል ቴረም ሲሚላሪቲያቸውን አፕሩቭ ያደርጋል። ሲሚላሪቲያቸው እንዴት ነው የሚገለጸው? እነዚህ ሁለቱ ትራያንግሎች 90 ዲግሪ ናቸው። የቀደመውም ትልቁም ዲግሪ 90 ዲግሪ ነው which is right angled ናቸው ማለትም። ስለዚህ አንድ 90 ኮመን አላቸው ማለት ነው። አንድ አንግል ተመሳሳይ ያገኘ እንደገና ኮመን አንግል አላቸው። ለምሳሌ እቺ ፒንኳ ትራያንግል ብትመለከቷት ከትልቁ ትራያንግል ጋር ተመሳሳይ አንግል ቢያቸው አንድ አይነት ነው። ስለዚህ ሁለት 90 ዲግሪ አለ፣ አንድ አንግል ቢ አለ። ስለዚህ ሁለቱ ተመሳሳይ ሁለት አንግሎች አሏቸው which means ሶስተኛው አንግል ተመሳሳይ ነው። በአንግል ቴረም ከትልቁ ትራያንግል ጋር ሲሚላር ነው ማለት ነው። ይሄ ሲሚላሪቲ ተመሳሳይ ነው ለዛኛውም ሁለተኛውም ትራያንግል ተመሳሳይ ሲሚላሪቲ ፕሩፍ ያደርግልናል ማለት ነው። ለምሳሌ በዚህኛውም ላይ ብንመለከት አንግል ኤ ለትንሿ አንግል ACD ትራያንግል ላለችው CD እና ለትልቁ አንግል ACB ትራያንግል ACB ተመሳሳይ አንግል ነች። እቺ አንግል የራሳቸው ኮመን አንግል ትሆናለች። በዚህም ምክንያት ትራያንግሉ ትንሿ ትራያንግል ለምሳሌ ትራያንግል ACD 90 ዲግሪ ትሰራለች which is right angled ነች። በዚህ ምክንያት 90 ዲግሪ ይኖራታል። የቀደመውም እንደዚሁ 90 ዲግሪ ይኖራል። በዚህም ምክንያት ሁለት ኮመን ይኖራቸዋል። እንደገና አንግል A ላይ ያለው ኮመን ነው ለሁለቱ። በዚህም የተነሳ ሲሚላር ናቸው ማለት ነው። በአንግል ቴረም ሁለት ትራያንግሎች ሁለት አንድ አይነት አንግል ካላቸው ሲሚላር ናቸው እንላለን። ሶ ይህንን ተከትለን ሳይዶቹን ኔም ብናረጋቸው ከኤ እስከ ሲ ያለውን ኤ ብንለው፣ ከሲ እስከ ቢ ያለውን ቢ ብንለው፣ ከኤ እስከ ቢ ያለውን ደግሞ ሲ ብንለው ሃይፖተነሱን ይሄንን ሃይፖተነስ ሁለት ቦታ ይከፍለዋል። C1 እና C2 ይከፍለዋል። ይሄ አልቲቲዩድ የተሰመረው 90 ዲግሪ ከ90 ዲግሪ ከሲ አንግል ሲ እስከ ሃይፖተነሱ የተሰመረው መስመር ሁለት ቦታ ይከፍለዋል። ሶ ሲሚላር አንግሎች ወይም ትራያንግሎች ይኖሩናል። እቺን ሲሚላር አንግል ኤክስትራክት አድርገን ብንመለከታት ትራያንግል CDB የምትባል ትራያንግል ተፈጠራለች። እቺ ትራያንግል CDB ሲሚላር ነች ከትልቁ ትራያንግል ጋር ከACB ጋር ተመሳሳይ ናቸው። ሶ ይሄን ተመሳሳይ ለምሳሌ በሲሚላሪቲ ፕሮፖርሽን እንዲመቸን አድርገን ብንፈልግ ገልብጠን ብናስቀምጣት አንድ አይነት ይሆናል። አንግላቸው በአንድ አይነት ፖዚሽን በኩል ብናደርገው ለምሳሌ 90 ዲግሪው የዚህኛው አንግል C ላይ ነው፣ የዚህኛው አንግል D ላይ ነው። ትንሹ አንግል ተመሳሳይ አንግል ቢያቸው ተመሳሳይ ነው ቢ በኩል ያለው። ሶ በዚህ መሰረት ፕሮፖርሽናሊ እናስቀምጣለን።
ለምሳሌ ከሲ እስከ ዲ፣ ከዲ እስከ ቢ፣ ከሲ እስከ ቢ በትንሹ አንግል ላይ ፕሮፖርሽናል ነው ከትልቁ ትሪያንግል ላይ ማለት ነው። ሶ በዚህም መሰረት ፕሮፖርሽናሊ ስናስቀምጠው ሲቢ የትንሹ ሲቢ ወይም የትንሹ ትሪያንግል ሃይፖትነስ ከትልቁ ሃይፖትነስ ኤቢ ጋር ሲካፈል የሚሰጠን ከዲቢ የትንሹ አንድ ሳይድ ከትልቁ ትሪያንግል ሲቢ ሳይድ ጋር እኩል ናቸው ፕሮፖርሽናቸው። ስለዚህም ይህን ፕሮፖርሽን ስንሰራ በሲሚላሪቲ ቴረም መሰረት ሳይድ ቢ ሃይፖትነሱ የትንሹ የትልቁ ሃይፖትነስ ስናካፍለው ሲ ነው ኢኳል ዊዝ አንዱ ሳይድ የትንሹ C2 ኢኳል ዲቫይድድ ባይ ቢ የትልቁ ትሪያንግል ሳይድ ቢ ኢኳል ይሰጡናል ፕሮፖርሽኔት ሲደረጉ። ይህንን ክሪስ ክሮስ ብናደርገው ኢኳል ሳይድ ስለሆነ ክሪስ ክሮስ ብናደርገው b ታይምስ b is equals to c times c2 ይሰጠናል which means b square will be c times c2 የሚለው አንዱን የኤክሊድስ ቴረም ፕሩፍ አደረገን ማለት ነው ሲሚላሪቲ ተጠቅመን። ሲሚላርሊ በተመሳሳይ የሌላኛውን ሳይድ ደግሞ ፕሩፍ እናድርግ። ትሪያንግሏ እቺ ትሪያንግሏ ወደ ውጭ እናውጣት። ትሪያንግል ACD ትኖረናለች ማለት ነው። እቺ ትሪያንግል ACD ከዚህ ከትልቁ ትሪያንግል ACB ጋር ሲሚላር ናቸው። ሲሚላር ስለሆኑ ፕሮፖርሽኔት በሲሚላሪቲ ቴረም መሰረት ፕሮፖርሽኔት አስቀምጠን መስራት እንችላለን ማለት ነው። which means ከA እስከ C ያለው ሃይፖትነስ ከA እስከ C ያለው ሃይፖትነስ ለትንሹ ትሪያንግል is divided by the bigger triangle hypotenuse which is ከA እስከ B ወይም C የምንለው ሃይፖትነስ ሲሆን ይሄ ኢኩቫለንት ዊዝ ከD እስከ A ያለው በትንሿ ትሪያንግል ላይ ያለው ሳይድ ከC እስከ A ካለው ጋር ኢኩቫለንት ፕሮፖርሽን ይሰጠናል። ሲካፈሉ እኩል ይሰጣል። ይሄም ሲሰራ A over C is equals to C1 over A ይሰጠናል። ይሄንን ክሪስ ክሮስ ብናደርገው A times A will give us C times C1 ይሆናል which is A square is equals to C times C1 ይሆናል ብለን ፕሩፍ ማድረግ እንችላለን ማለት ነው በዚህኛውም ሳይድ በተመሳሳይ። ሶ ሲሚላሪቲ ቴረሞችን በመጠቀም ኢክሊድስ ቴረም በዚህ መንገድ ፕሩፍ ይደረጋል ማለት ነው። ስለተከታተላችሁን በጣም እናመሰግናለን። ቻው ቻው።